አመራር ሰዎችን ማገዝ ብቻ አይደለም፣ ሌሎች እንዲከተሉ ለማነሳሳት ስለ ራዕይ፣ ድፍረትና ጉልበት ነው። አንዳንድ የዞዲያክ ምልክቶች ለመምራት የተወለዱት ለመቆጣጠር ስለሚፈልጉ አይደለም፣ ነገር ግን መገኘታቸው በተፈጥሮ ሰዎችን ስለሚስብ ነው። ስለዚህ ዛሬ ለመምራት የተወለዱትን የዞዲያክ ምልክቶችን እናያለን። በመጀመሪያ ደረጃ ኤሪስ፣ የዞዲያክ እሳታማ አቅኚ። እድሎችን አይጠብቁም፣ እነርሱ ይፈጥራሉ። ኤሪስ በጋለ ስሜት፣ በድፍረትና እንቅፋቶችን በሚሰብር ድፍረት ይመራል። ማንም ሰው ከመንቀሳቀሱ በፊት እንሂድ የሚሉት እነሱ ናቸው። ጉልበታቸው ክፍሎችን ያነሳል፣ ድርጊትን ያነሳሳሉ። በቃላት ሳይሆን በምሳሌ ያሳያሉ። አንዳንድ ጊዜ በጣም ቀጥተኛ ሊሆኑ ይችላሉ፣ ግን ይህ ነው የማይፈሩ መሪዎች የሚያደርጋቸው። ከዚያም በፀሐይ የሚገዛው ሊዮ አለ። ሊዮች ብቻ አይመሩም፣ ያበራሉ። የእነሱ ማራኪነት ሰዎችን በተፈጥሮ ወደ እነርሱ ይስባል። እነሱ በልብ ሙቀትና በራስ መተማመን ይመራሉ። የሊዮ መሪ ለራሳቸው ስኬትን ብቻ አይፈልጉም፣ በዙሪያቸው ያሉትን ሁሉ ማንሳት ይፈልጋሉ። በምስጋናቸው ለጋስ ናቸው፣ ለሕዝባቸው ታማኝ እና ሌሎች እንዲታዩ በማድረግ ሌሎችን ያነሳሳሉ። ሊዮ በፍቅር ይገዛል እና ሌሎች እንዲከተሉት የሚያደርገው በዚህ ነው። አሁን ስለ ካፕሪኮርን ጸጥ ያለ የኃይል ማመንጫ እንነጋገር። እንደ ኤሪስ ወይም ሊዮ ሳይሆን ካፕሪኮርን ትኩረትን አያሳድድም፣ ክብርን ያገኛል። እነሱ በመዋቅር በትዕግስትና በትኩረት ይመራሉ። ሌሎች ሲያልሙ ካፕሪኮርን እየገነባ ነው። ወደፊት 10 እርምጃዎችን ያያሉ። እነሱ ዋና ስራ አስፈጻሚዎች፣ አማካሪዎች፣ እቅድ አውጪዎች ናቸው። ሁከትን ወደ ስርዓት መቀየር የሚችሉ ሰዎች ናቸው። የካፕሪኮርን አመራር ብሩህ አይደለም፣ ጠንካራ ነው። እነሱ ሲናገሩ ሰዎች ያዳምጣሉ፣ ምክንያቱም ስኬታቸው የሚገነባው በማስረጃ እንጂ በተስፋ ቃል አይደለም። ከዚያም የትራንስፎርሜሽን ዋና ጌታ የሆነውን ስኮርፒዮ ጋር ይመጣል። ስኮርፒዮች በጥላዎች ይመራሉ። እነሱ ጮክ ያሉ አይደሉም፣ እነሱ ኃይለኛ ናቸው። ተነሳሽነት ያያሉ፣ ጉልበት ያነባሉ እና ሰዎችን በጨለማ ጊዜ ውስጥ እንኳን ሊመሩ ይችላሉ። መሪነታቸው ስሜታዊና አስተዋይ ነው። የተበላሸውን እንደገና መገንባት ይችላሉ እና ጥንካሬያቸው ከታማኝነትና ከጽናት የመጣ ነው። ስኮርፒዮ ሲመራ ዝም ብላ አትከተልም፣ ሙሉ በሙሉ ታምናቸዋለህ። አኳሪየስ በተለያየ መንገድ ይመራል። በሐሳቦች እነሱ ከዘመናቸው በፊት ፈጣሪዎች፣ አመፀኞችና ሐሳቢዎች ናቸው። ኃይላቸው ቁጥጥር አይደለም፣ ተጽዕኖ ውስጥ ነው። በለውጥ በነፃነትና በአብዮት ያነሳሳሉ። የአኳሪየስ መሪዎች ስርዓቶችን ይሰብራሉ፣ አዳዲስ መንገዶችን ይፈጥራሉ። እነሱ የወደፊቱን ይመራሉ እንጂ ህዝቡን አይመሩም። ተጨማሪ ጉርሻ ልስጣችሁ። የሚገርመው ኤሪስ፣ ሊዮ እና ካፕሪኮርን የአመራር ጉልበት ትሪያንግል ይመሰርታሉ። ኤሪስ ድፍረትን ያመጣል፣ ሊዮ መነሳሳትን ያመጣል እና ካፕሪኮርን ተግሣጽን ያመጣል። አንድ ላይ ሆነው እውነተኛ አመራር ማለት ምን ማለት እንደሆነ ይወክላሉ። ራዕይ፣ ፍላጎትና መዋቅር። በታሪክ ውስጥ አንድም ታላቅ መሪ ከነዚህ ባህሪያት ቢያንስ አንዱን የጎደለው የለም። ግን አስታውሱ፣ አመራር ስለ ዞዲያክ ምልክቶች ብቻ አይደለም። እያንዳንዳችን መሪነትን ይዘናል። ለመነሳት ትክክለኛውን ጊዜ በመጠባበቅ ላይ ምናልባት የፀሐይ ምልክቶ በኃይል ይመራል፣ የጨረቃ ምልክቶ በስሜት ይመራል፣ ወይም የእርሱ አሴንዳንት በምሳሌ ይመራል።
ምልክቶ ምንም ይሁን ምን ሌሎችን ማነሳሳት ከቻሉ ከፍ ከፍ ያድርጓቸው እና በማዕበል ውስጥ በጠንካራ ሁኔታ መቆም ከቻሉ እርሶም መሪ ኖት። ታዲያ ምን አይነት መሪ ኖት? ተዋጊው፣ ንጉሳዊው፣ ስትራቴጂስት ወይስ ባለራዕዩ? በኮመንት ውስጥ ያሳውቁኝ እና ሲመሩ ኮከቦቹ እንዴት እንደሚያበሩ እንይ። ምክንያቱም አስታውሱ፣ አጽናፈ ሰማይ መሪዎችን አይመርጥም፣ ይፈጥራል እንጂ።